ያጎደልከው እምነቴንና ማለት ነው። ወይ ልንገርሽ ልቀቀኝ እሺ አሁን ምንም አልፈልግም እንዴት አይነት ባለጌ ነህ እንዴት ናችሁ የዩቲዩብ ቻናል ቤተሰቦቻችን እኛ አለንላችሁ እግዚአብሔር ይመስገን ቤተሰቦች እንግዲህ ያው ከዩቲዩብ ሳይሆን ከፕራንክ መስራት ትንሽ ጠፍተናል ግን ሾርት ቪዲዮ ላይ በቀን እስከ 20 እስከ 10 እየለቀቅን ነው አለን ሊቭ ስትሪም በቀን 2 እንገባለን በፕራንኩ ግን ትንሽ ቀንሰናል ጠፍተናልና አንዳንድ ጉዳዮች አይመች ቢገባቸዋል ዛሬ ግን ቤተሰቦች ምርጥና ለየት ያለ ፕራንክ ይዤላችሁ መጥቻለሁ ማሪን በቃ የሚያበሳጫት ምንድነው በያስቢ ወጥቼ ወርጂ የሚገርም ፕራንክ ይዤ መጥቻለሁ ቤተሰቦች እናንተ ግን እስከዛው ላይክ ሼር ሰብስክራይብ ያደርጋችሁ እስከመጨረሻው ድረስ ተከታተሉን ይዤ የመጣሁት ፕራንክ ቤተሰቦች እንግዲህ ይሄ ነገር ቤተሰብ በጣም ተወዷል ምንድነው ግን ቀረጥ ተጥሎበታል እንዴ ነገር በነፃ ይታደል የነበረ ድሮ ኳስ እንሰፋበትኛ ኳስ እንሰፋበት ነው የምናውቀውና ኮንዶም ፕራንክ ይዤላችሁ መጣሁ ቤተሰቦቻችን ይሄንን ኮንዶም ቤተሰቦች ማሬ ከመምጣቷ በፊት እዚህ መኪናው ፊት ለፊት ላይ ቁጭ አድርገውና ምን እንደምትል ሪአክሽኗ ምን ያለን ቤተሰቦች ይሄን ኮንዶም ላውጣው ውስጡን ወይስ እንደዚሁና እንዲታይ ፊዚካሊ ፊት ለፊት ቁጭ አድርገዋለሁ ቤተሰቦችና ልክ ስገባ ቀጥታ እንድታየው ነው ካላየችሁ ደግሞ የምታይበትን ምንስ ፈጥራል የሆነ ነገር ወይ አቀብኝሱን ወይ የሆነ ነገር ወይ ሆስቲ ምናምን በሚል ተልካሻ ምክንያት ይሄንን አይተው የሚገርም ዲቤት እንዲጀመር አደርጋለሁ ቤተሰቦች ምን እንደምትል አላውቅም እኔ እውነት ለመናገር ከሆነ ሪአክሽኗ ምን ሊሆን እንደሚችል እስከማየው ድረስ እኔ በጣም ጓጉቻለሁ ቤተሰብ እስከመጨረሻው ድረስ ላይክ ሼር ሰብስክራይብ ያደርጋችሁ ተከታተሉኝ መጣሁ የኔ ፍቅር እንዴት ነህ ምንድነው ሊፕስቲክ እንዳይነካህ ነው እንዴት ነህ ትንሽ ራሴ ነው ሰላም ነው ትንሽ ራሴ ነው ምን ነው እንጃ አላውቅም እስኪ ተይ ምን ትኩሳት አለ ትንኪያራን ያለቅም እንደሆነ አሁን ነው እንደጀመረ ትንሽ አንድ ሰዓት ምናምን የሆነ መሀል ላይ ለቀቀኝና ተመልሶ ጀስት በቃ አላ ሄድ መልስ እዚህ ጋር ነው የሆነ ንፋስ ይሁን እስቲ ወይ ንፋስ ውሃ የለም እንዴ ውሃ ለን ከፊትን ታጥበና አይ ፊትን ቀዝቀዝ ይበል ሙቀቱ ምናምን ደግሞ የመመ ትንሽ ፓራስታሞል ነገር አላሽም ፓራስታሞል አይ ያስቆ አይመስለኝም ማለት ነው ፓራስታሞል ሲጀምር ቼክ አድርግ በፊት ያስቀመጥኩት ነበር የቱ ጋር እሱ ኪስ ውስጥ እዚህ ውስጥ እዛኛው ወደ ኪስ እዚህ ይዛል እርግጠኛ ነህ ወዴ በሱ ጋር በዚህ በሱ ጋር በኢየሱስ ክርስቶስ ምንድነው አስቀምጪ የሰው ነው የሚሆን አስቀምጪ እንዴ የሰው ነው ማለት አንተ መኪናውስ ምን ይሰራል ይሄ ሰው እቃ ምንድነው ይሄ ምንድነው አንድ ቀን የለችም ብለህ ምን አይነት ነገር ጀምረህ ነው ምንድነው ምንድነው ይሄ ምንድነው እንዴ ምንድነው ማለት ነው ህፃን ልጅ ነኝ እንዴ ይሄንን መለየት የሚያቅተኝ ምንድነው ይሄ ውስጡ ባዶ እኮ ነው አምጪ ውስጡ ባዶ ነው ውስጡ ባዶ ነው አንጣው ምን ልትሰራ ነው ያስከው ውስጡ ባዶ ነው የለውም አምጪው ምን ልትሰራ ነው ያስከው እንዴ ምን ልትሰራ ነው ይሄን የገዛው ወይስ ያስከው ምን ለምን ፈልጋው ነው ሰው ረስቶ ነው የሚሆነው በኢየሱስ ክርስቶስ ምን ልትሰራ ነው ይሄ ምን ያደርግልሃል አንተ ጋር ምን ይሰራል በቃ ራስን ለመከላከል ነው የሚሆነው ራስን ለመከላከል እንዴ ይሄ እኮ እንደዚህ አይነት ነገር ከኔ ጋር እንደዚህ አይነት ነገር እንትን ብለህ ታውቃለህ እንዴ ምን አይነት ነገር ነው የጀመርከው እንዴት ነው ኦ ማይ ጋድ እንዴት ነው አንተ እንደዚህ አድርጌ አምኜ እንደዚህ አይነት ነገር የምታደርገው ቆይጂ ተረጋጊ ምን ነው ተረጋጊ ማለት ምንድነው እስቲ ንገረኝ አስረዳኝ እንዴት ነው የምረጋጋው ምን ይሰራል ሲጀመር አንተ ጋር ዳቶሩሩ ወጭ ወጣበት እኮ ነው የሚገዛው ጭራሽ ስለወጭ ነው የምታስበው እኮ ነው የሚገዛው እኮ መንግስት እኮ ወደ ሀገር ውስጥ እንዲገባ እኮ የፈቀደው እኮ የሰው ልጅ ኤችአይቪ የተለያየ በሽታ ጨብጥ ምናምን ተላላፊ በሽታ ነው ይሄንን ነገር ስትጠቀም የነበረው እኔ ይሄንን አልፈልግም ወደዛው ሰድልኝ ከማጋ ነው እንደዚህ አይነት ነገር ስትጠቀም የነበረው አንድ ቀን እኔ ቤተሰብ ጋር ሄጄ ባድር እንደዚህ አይነት ነገር ካንተ እማላስብ አንድ ቀን እንደዚህ አይነት ነገር ታደርገኛለህ ብዬ እማላስብ ልጅ እንዴት እንደዚህ አይነት ነገር ታስባለህ ምን ማለት ነው
በቃ የኩተራ ነገር እኮ ነው። ምን ችግር አለ? ራሴን የጠበቅኩኝ ሌላ ምን አደረኩ? ምን ማለት ነው? ራሴን እየጠበቅኩ ነው ማለት እንደው ማድነቅ ነው ያለብሽ። ራሴን ለምንድን ነው የገዛው? አይደለም እኔ ማልጠቀመው ነገር እኔ ማልጠቀመው አይቼው ምናምን ከኔ ጋር አድርገህ የማታውቀውን ነገር እንዴት እንደዚህ አይነት ነገር ታደርጋለህ? ብልግና አይደለ እንዴ? እንዴት ነው ያመንኩ? እንዴት ነው አንተ እንዴት ነው እንደዚህ አይነት ነገር የምታደርገኝ? አሁን ለሚሰማው ሰው ምንድነው የሚባለው? በቃ ውስጡ ባዶ ነው። ይሄ ምን ማለት ነው? ባዶ ነው። ምን ማለት ካርቶን ብቻ ነው ሲጀመር ማለት ነው። እቃውንም ቢሆን ለምን አንተ ምን ያስፈልጋል እንደዚህ አይነት ነገር? አንድ ነገር እኮ አንተ እንደዚህ አይነት ነገር እኮ ታደርገኛለህ ብዬ አስቤም አልሜም የማላውቀው ልጅ እኮ ነኝ። ምን ልሰራ ነው የገዛኸው? ንገረኝ። እኔ ለማሰበር ነው ወይስ ምንድነው? ሌላ ምክንያት አለ? ለተጠብቅበት ነው። ሌላ ምን ይሆናል? ማን ነው እዚህ መኪና ውስጥ ማን ነው የነበረው? ማን ነው ንገረኝ። ማን ነው የነበረው? ማን ይኖራል? እኔ ሳልኖር እንደዚህ አይነት ነገር ጀምረሃል? የህዝብ መጠቀሚያ ነው ሰው ልሸኝ ጀምረሃል ወይ አንተ? እንደዚህ አይነት ነገር እንደዚህ አይነት ስብዕና አለ? እንደዚህ አይነት ነገር ማድረግ ጀምረሃል? ከጀመርክ ንገረኝ በቁርጥ። ለምን እውነቱን ነገር አታስረዳኝም? ምን አይነት ብልግና ነው ይሄ? አትሳደቢያ እንዴ? አትሳደቢ። ራሴን በጠበቅኩ ነው። ይሄ ራስ መጠበቅ ነው ወይ? ሲጀመር አንተ ሚስት አለ ምን ሊሰራልህ ነው? ይሄ እኮ ኢቭን ማለት ነው ጓደኛ የሌላቸው እንደዚህ አይነት አንዳንድ ነገሮች ሲፈጠር የሚጠቀሙት ነው። ምን ሊሰራ አንተ ጋር ተገኘ ነው? እኔ እኮ ነው ሚስት ስላለኝ እኮ ነው የሚያስፈልገው ይሄንን መጠቀም። ምን ማለት ነው? እኔ እንደዚህ አይነት ነገር ውስጥ ከኔ ጋር አድርገህ ታውቃለህ? እንደዚህ አይነት በጌታ በኢየሱስ ክርስቶስ እንዴት አንተ እንደዚህ አይነት ነገር ታደርጋለህ? ምን አስበህ ነው? እሺ ንገረኝ፣ ምን አስበህ ነው? ከኔ ጋር ይሄ ግንኙነት እንዲቋረጥ እኮ ነው ይሄን ነገር ያዝከው አይደለ እንዴ? ሲጀመር ለምንድን ነው የገዛኸው? አትወርውሪው። ወይኔ ጌታ ሆይ እኮ ነው የሚገዛው። ለምንድን ነው የምትወረውሪው? ወይኔ ጌታ ሆይ በኢየሱስ ክርስቶስ ስም አንተ እንዴት እንደዚህ ጉድ ትሰራኛለህ? አትወርውሪው። ሲጀመር ባዶ ነው የለውም። ካርቶን ብቻ ነው። አይመለከተኝም። እኔ አምጣው። ካርቶን ባዶ ነው። ምን የለውም ውስጡ። አሁን አትጨቃጨቅ። ካርቶን ሆነ ምን ሆነ እኔ ምንም አይነት ነገር አልፈልግም። እንዴት አንተ አምኜ እንዴት እንደዚህ አይነት ነገር ታረጋኛለህ? ምን እያሰብክ ነው? እኔ ስለሚሰማኝ ስሜት አታስብም እንዴ? ምን አተ ነው ከኔ እንደዚህ አይነት ነገር ውስጥ ሌላ ታሪክ ውስጥ የገባኸው? ወይኔ በኢየሱስ ክርስቶስ እንዴት እንደዚህ አይነት ብልግና ትሰራለህ? እንዴት እንደዚህ አይነት ቅሌት አይነት ነገር ታደርጋለህ? ይሄ ምንድነው? እሺ ንገረኝ። እኔ ለምንድን ነው የምጮኸው? እኔ አንተ አንድ ቀንም ቢሆን እኔ እንደዚህ አይነት ነገር ታደርገኛለህ? እንደዚህ አይነት ህይወቴን የሚያመሰቃቅል ነገር ታደርጋለህ ብያለሁ። አንድ ቀን እኔ ባልኖር ምንድነው ይሄ? ማን ነው መጥቶ የነበረው? እሺ ንገረኝ። በቃ ማን ነው የነበረው? ባዶ ነው የለውም። ባዶ ነው የለውም። ባዶ ነው ትበለኝ። እኔ ልሸውደኝ አትሞክር። እኔ በቃ ትሸውደኝ። ልጅ አይደለሁም ሲጀመር። ምንድነው ይሄ? ባዶ ነው የለውም። ታየው አጥፋች። ምንድነው? እሺ ይሄ ምንድነው? ባዶ ምን አይነት ባለጌ ነህ? ልቀቀኝ። ዞር በል በቃ ዝጊው። አትክፈቺ። ልቀቀኝ። ዞር በል። አሁን ምንም ካንተ ጋር ንግግር አልፈልግም። በቃ ምን ማለት ነው ይሄ? ምን ማለት ነው? ተረጋጊ። እሺ ቆይ ተረጋጊ። ለምንድን ነው እኔን የማታምኚኝ? ምንድን ነው አታምኚኝም ማለት? ምን ይሰራል ይሄ አንተ ጋር? ምን ይሰራል? አንተ ለሌላ ሰውስ እንደዚህ አይነት ነገር አገኘ አልጓል ብዬ ባስብ እኔ ራሴን ሁልጊዜ እንዴት ነው ሁልጊዜ ራሴን በጸጸት ውስጥ ማኖረው እንደዚህ አይነት ነገር እያረክ? እሺ ልቀቀኝ። አሁን ምንም አይነት ንግግርም ወሬም አልፈልግም። ልቀቀኝ። ሻው ልቀቀኝ። ወይኔ በኢየሱስ ክርስቶስ አንተ እንዴት እንደዚህ አይነት ነገር ታደርገኛለህ? ይቅርታ ነኝ። ዞር በልሽ። አሁን እኔን መያዝን ልቀቀኝ። በቃ ምንም አልፈልግም ካንተ ጋር። ይቅርታ ምን ማለት ነው? ይቅርታ ነው። ምን ይሰራል እንደዚህ አይነት ነገር አንተ ጋር? አንተ እንደዚህ አይነት ስብዕና አለ እንዴ? አንድ ቀንም እኮ እኔ በሌላ ሰው እንኳን ጠርጥሬ አላውቅም እኮ። አንድ ቀን ማለት ነው እምነቴን ነው ያጎደልከው። እምነቴንና ማለት ነው። ቆይ ልንገርሽ። ልቀቀኝ። እሺ አሁን ምንም አልፈልግም። እንዴት አይነት ባለጌ ነህ? እሺ ቆይ ተረጋጊ። ምንድነው ባለጌ ነኝ? እንደዚህ አረጋጋለሁ። በቃ አሁን እምነቴንም ሁሉ ነገር ማጥፍታል። በቃ እኔ ከዚህ በኋላ ላምን አልችልም። ይሄን ነገር እሺ ልንገርሽ። በከፋት ተናገሪ። ልንገርሽ
እሺ ምንድነው ንገረኝ። እኔ ይሄንን ስገዛ ሌላ ነገር አስቤ አይደለም፣ እንደዚህ ተወኛለሽ ብዬ አስቤ አይደለም። እኔ ይሄንን የገዛሁት የነበረ እንደዚህ በቀላሉ ታያዋለሽ ብዬ አላሰብኩም። ግን ይሄን ስገዛ እኔ ፕራንክ ላደርግሽ አስቤ ነው። እኔም ፕራንክ ነው ምናምን እያልክ ልሻውደኝ አትችልም። ህፃን ልጅ አይደለሁም። ዞር በል። ህፃን ልጅ አይደለሁም። እዛው ውስጥ አድርጌው እሺ ዞር በል። እሺ አሁን በቃ ምንም አልፈልግም። ልቀቀኝ፣ ለእውነት ልቀቀኝ። በቃ ተረጋጊ። እኔ ቆንጆ ዞር በል። ለምንድን ነው የማታምኚኝ? በቃ ዞር በል። እኔ ግን ታምኚኛለሽ ብዬ ነበር ያሰብኩት። በዚህ ትሸውጃለሽ ብዬ አላሰብኩም። ዞር በል። እሺ አሁን በቃ እኔ ቀልድም አልፈልግም፣ ምንም ነገር አልፈልግም። ጀመር ዞር በል። እንደዚህ አይነት ቀልድ ይቀለዳል እንዴ? አንተ ፕራንክ ነው ምናምን። እሺ ኮንዶም እኔ ለራሴ ልጠቀምበት ነው እንዴ? ጓደኞቼ እንዲጠቀሙስ ሊይዝ አልችልም እንዴ? እንዳይሳሳቱ። ምንድነው ጓደኛ እዛም ሲሄድ ሲጀመር ሊጠቀም ይችላል። ትዳር የሌለው አላማ ከሌለው ሰው ጋር ምን ሊሰራልን ነው? እንደዚህ አይነት ነገር አላማ እንዲኖራቸው ነው። አላማ እንዲኖራቸው። እኔ አላማ ከሌለው ሰው ጋር ከዋልኩኝ አላማ እንዲኖረው ለማድረግ ነው። ሲጀመር ለምንድን ነው የምትበሳጨው? አልቋል እኮ ፕራንክ ተደርጓል። ቤተሰቦቼ ፕራንኩን እንዳያችሁ ተሳክቶልኛል፣ እርግጠኛ ነኝ። ወዳችሁታል ይሄንን ቪዲዮ። በጣም አንበሳ ነኝ። ያሰብኩት ተሳክቶልኛል። ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ውዷ ባለቤቴ ይቅርታ ጠይቃታለሁ። እንግዲህ እንደዚህ ጎንበስ ብዬ እንደምታዩት ይቅርታ ጠይቃለሁ። እናንተም ይቅርታ አድርግለት በሉልኝ። ቤተሰቦቼ አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። በሌላ ቪዲዮ እመለሳለሁ። መልካም ቀን።